በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 17 ግዝረት የቃል ኪዳን ምልክት ሆኖ መሰጠቱ። ከዚህም በኋላ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔርም ለአብርሃም ተገለጠለት እንዲህም አለው፣ በፊትህ የሄድሁ ፈጣሪ እግዚአብሔር እኔ ነኝ። በፊቴ መልካም አድርግ፣ ንጹሕም ሁን። ቃል ኪዳኔንም በእኔና በአንተ መካከል አጸናለሁ፣ እጅግም አበዛሃለሁ። አብርሃም በግንባሩ ወደቀ። እግዚአብሔርም አብርሃምን እንዲህ አለው፣ እነሆ ቃል ኪዳኔን በእኔና በአንተ መካከል አጸናለሁ፣ ለብዙ አሕዛብም አባት ትሆናለህ። እንግዲህ ስምህ አብርሃም አይባልም አብርሃም ይባላል እንጂ ለብዙ አሕዛብ አባት አድርጌሃለሁ፣ እጅግም በጣም አበዛሃለሁ። ሕዝብህንም ነገሥታትም ከአንተ ጋር እንዲወጡ አደርጋለሁ። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል በትውልዳቸው ለዘላለም ኪዳን አቆማለሁና ለአንተ ከአንተም በኋላ ለዘርህ አምላክ እሆን ዘንድ በውስጧም የምትኖርባትን ይህችን ምድር የከነዓን ምድር ሁሉ ለዘላለም ይገዟት ዘንድ ለዘርህ እሰጣለሁ፣ አምላክም ትሆናቸዋለህ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔ በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቋት ቃል ኪዳን ይህች ናት። ከእናንተ ወንድ ሁሉ ይገረዝ፣ የሰውነታችሁን ቁርበት ትገረዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ሁሉ ምልክት ይሆናል። ሕፃኑን በ8ኛው ቀን ትገርዙታላችሁ። በቤት በተወለደ ወይም በዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትም የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በስጋችሁ ለዘላለም ቃል ኪዳን ይሆናል። በ8ኛው ቀን የስጋው ቁልፈት ያልተገረዘ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ ሚስት ሶራ ከእንግዲህ ሶራ ብላ አትጠራም፣ ስሟ ሳራ ይሆናል እንጂ እባርካታለሁና ከአንተም ልጆችን እሰጣታለሁና አሕዛብና የአሕዛብ ነገሥታት ከእርሷም ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም። በልቡም እንዲህ ብሎ አሰበ፣ የ100 ዓመት ሰውም በሆኑ እኔ ልጅ እወልዳለሁ። 90 ዓመት ይሆናትም ሳራ ትወልዳለችን። አብርሃምም እግዚአብሔርም አለው፣ ይህ ኢስማኤል ብቻ በፊት ይኖርልኝ ዘንድ አቤቱ ማልድሃለሁ። እግዚአብሔር አብርሃም አለው፣ እሺ እነሆ ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ለእርሱና ከእርሱ በኋላ ለዘሩ አምላክ እሆን ዘንድ ቃል ኪዳኔን ለዘላለም ቃል ኪዳን ከእርሱ ጋር አቆማለሁ። ስለ ኢስማኤልም እነሆ ሰምቻለሁ፣ እባርከዋለሁ፣ አበዛዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም አድርገዋለሁ። ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። እግዚአብሔር ንግግሩን ከእርሱ ጋር በፈጸመ ጊዜ ከአብርሃም ተለይቶ ወጣ። የአብርሃም ልጁን ኢስማኤል በቤቱ የተወለዱትን ሁሉ በወርቅም የገዛው ዘንድ ሁሉ ከቤተሰቡም ወንዶችን ሁሉ ወሰደ። የስጋቸውንም ቁልፈት እግዚአብሔር እንዳለው በዚያው ቀን ገረዘ። እግዚአብሔርም የስጋውን ቁልፈት በተገረዘ ጊዜ 99 ዓመት ሆኖ ነበር። ልጁ ኢስማኤል የስጋውን ቁልፈት በተገረዘ ጊዜ 13 ዓመት ሆኖት ነበር። በዚያም ቀን አብርሃም ተገረዘ። ልጁም ኢስማኤል በቤት የተወለዱት በብር ከእንግዶች ጋር የተገዙት የቤቱ ወንዶች ሁሉ ከእርሱ ጋር ተገረዙ።